ታምራት ኃይሌ ነው። በድብቁዎች እንዳያልፍ ቀኑ 2005 ላይ የወጣ ነው ይሄ አልበም። በጣም በሚገርም ሁኔታ በሚገርም ግጥሙ አባታችን እንግዲህ ታምራት ኃይሌ በሚገርም ግጥሙ ያወጡ ናቸው። እንግዲህ ከ3 ወይም 4 በላይ ሙዚቀኞች ተሳትፈዋል። ዋልስ፣ ዲስኮ፣ ሬጌ፣ ሮክ ሌሎችንም በጣም ሌጀንድ የሆነ ሙዚቃ ስልቶችን የያዘ ናቸው። በጣም ደስ የሚል ግጥም ላይ የተሞሉ ናቸው። እንግዲህ በጣም ሌጀንድ የሆነ መዝሙር ነው ይሄ መዝሙር። ከመዝሙርም በላይ ነው። በጣም ደስ የሚል መዝሙር ነው እና ሁላችሁም እንደዚህ አይነት ዘማሪያኖች በምድራችን ላይ እንዲበዛ ይህንንም አልበም ደጋግመን በመስማት እንድንባረክ በዚህ አጋጣሚ ጥሪ ያቀርባሉ። እነዚህ መዝሙሮች የዛሬ 15 ዓመት 16 17 ዓመት አስቆጥሯል። በአመት ያስቆጠረ እንጂ ዛሬም እንደ አዲስ ሆኖ በየቤታችን በየጆራችን በየልባችን ይታወሳል እና ዘመን የማይሽር አልበም ለማለት ነው ይህን ፕሮግራም ያቀረብኩላችሁ። አመሰግናለሁ። መልካም ቆይታ ይሁንላችሁ። ፎሎ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ ይሁንላችሁ።